ሁለተኛ ደግሞ ፕሮክራስቲኔሽን ነው። ይሄ ምን ክሬት ያደርጋል? ስትሬስ እና ፑር ፐርፎርማንስ እንድታመጡ ያደርጋቸዋል። ይሄ ከምን ይመጣል? በራስ መተማመን ከማጣት፣ በቂ ኢንፎርሜሽን ካለማግኘት። ባይዛዊ በቂ ኢንፎርሜሽን ማጣት ስትሬስን እንደሚፈጥር ኦቨር ኢንፎርሜሽን ማግኘትም ስትሬስን ይፈጥራል። ሰላም የዕለታ እርክ ቻናል ቤተሰቦች፣ በዛሬ ቪዲዮ ደግሞ አላስፈላጊ ልምዶችን ወይ ደግሞ አነሰሰሪ ሀቢቶችን እንዴት እናቆማለን በሚል ቪዲዮ ተመልሻለሁ። ታዲያ አላስፈላጊ ልምድ ኖሮባችሁ እንዴት አድርጋችሁ ደግሞ ያንን ማቆም እንዳለባችሁ ግራ ከገባችሁ ይሄ ቪዲዮ ለእናንተ ነው። አሁን ከመናገራቸው ውስጥ አትሊስት አንዱ ወይ ደግሞ ሁለቱ ሀቢቶች እንዳለባቸው እርግጠኛ ነኝ። መጀመሪያ እነዚህን አላስፈላጊ ልምዶችን እናያለን። ሲቀጥል ደግሞ ሳይንቲፊካሊ ፕሩፍ የተደረጉ ሶሉሽኖችን እናያለን። ታዲያ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። አንደኛ አይዴንቲፋይ አነሰሰሪ ሀቢት። ከምንም ነገር በፊት አላስፈላጊ ልምዶች ምንድናቸው? አሁንም ሆነ በኋላ እኔን የማይጠቅሙኝ ነገሮችን እያደረኩ ነው ሆይ የሚለውን ጥያቄ ራሳችሁን ሰርች አድርጉ። ሁለተኛ ኮመንሊ አነሰሰሪ ሀቢቶች ተብሎ የተቀመጡ 4 ፖይንቶች አሉ። ከነዚህ ሀቢቶችስ ቢያንሱ አንዱ እንደሚኖርባቸው እርግጠኛ ነኝ። ታዲያ ከነዚህ ውስጥ አንደኛው ማይንድለስ ኦር ሶሻል ሚዲያ ስክሮሊንግ ተብሎ ይጠራል። ይሄ የማይካድ ነገር አይደለም። ኦንላይን ላይ ቁጭ ብላችሁ የማይጠቅማችሁን ኮንቴንቶችን ኮንሱም ስታደርጉ የምትሉ ከሆነ ይሄ አንዱ ችግር ነው። ሁለተኛ ደግሞ ፕሮክራስቲኔሽን ነው። አንድ ስራ መስራት ሲኖርባችሁ ለዛ ስራ ቀጠሮ የምትይዙ ከሆነ፣ በተለያዩ ነገሮች ለነገ የምታሳልፉ ከሆነ ይሄም አንዱ ችግር ነው። ታዲያ ይሄ ምን ክሬት ያደርጋል? ስትሬስ እና ፑር ፐርፎርማንስ እንድታመጡ ያደርጋቸዋል። ሶስተኛ ደግሞ ኦቨርቲንኪንግ ነው። አንድ ነገር ለመጀመር ወይ ደግሞ አንድ ውሳኔ ለማሳለፍ አብዝቶ መጨነቅ። ይሄ ከምን ይመጣል? በራስ መተማመን ከማጣት፣ በቂ ኢንፎርሜሽን ካለማግኘት። ባይዛዊ በቂ ኢንፎርሜሽን ማጣት ስትሬስን እንደሚፈጥር ኦቨር ኢንፎርሜሽን ማግኘትም ስትሬስን ይፈጥራል። አራተኛ ኮምፔር ዩርሰልፍ ዊዝ አዘር ፒፕል። ራሳችሁን ከሰው ጋር የምታነጻጽሩ ከሆነ ይሄም አንዱ ችግር ነው። ይሄ ደግሞ ምን ክሬት ያደርጋል ካላችሁ፣ አንደኛው የበታችነት ስሜት እንዲሰማችሁ ያደርጋል። ይሄ የተሰማችሁ ማለት ደግሞ ከራሳችሁ ጋር በምታደርጉት ኮንቨርሴሽን ጥሩ አስተሳሰብ እንዲሁም ደግሞ ጥሩ አመለካከት አይኖራችሁ። ታዲያ ለዚህ ሁሉ ችግሮች ሶሉሽን አለ ብላችሁ ከጠየቃችሁ ኦፍ ኮርስ ሳይንቲፊካሊ የተረጋገጡ ሶሉሽኖች አሉ። ከነዛ ውስጥም አንዱ አዌርነስ መሆን ነው። ኦር ሪኮግናይዝ ዋት ሃቢትስ አር ሆልዲንግ ዩ ባክ። ወደ ኋላ እየመለሳችሁ ያላችሁን ሃቢቶችን ማወቅና መጻፍ አንዱ ሶሉሽን ነው። ሁለተኛ ሴት ክሊር እንደ አቺቨብል ጎል። ልታሳኩት የሚገባችሁ ጎል ሊኖራችሁ ይገባል። የዛኔ ዲስትራክት የምታጠፉት ሰዓት አይኖራችሁ። ሶስተኛ ሪፕሌስ ባድ ሃቢት ዊዝ ጉድ ሃቢት። ለምሳሌ ቲክቶክ ላይ ቁጭ ብላችሁ ስክሮል የምታደርጉ ከሆነ የዛኔ ወደ ማንበብ ወይ ደግሞ ወደ ትምህርታዊ ነገሮችን መቀየር። ስክሮሊንግ ዊዝ ሪዲንግ እንደ ፕሮክራስቲኔሽን ዊዝ ቴክ አክሽን። ኢቭን ስሞል ቢሆን ራሱ ከትንሹ ጀምሩ። አራተኛ ሊሚት ዲስትራክሽን። ዲስትራክት የሚያደርጋችሁን ነገር ማወቅ፣ ሊሚቴሽን መስጠት ወይ ደግሞ ገደብ መስጠት። ለምሳሌ ስልኬ ከሆነ ከምፈልገው ነገር ላይ ዲስትራክት የሚያደርገኝ የስልኬን ኖቲፊኬሽን ማጥፋት ወይ ደግሞ ስልኬን ከራሴ ላይ ማራቅ አንዱ መፍትሄ ነው። እንዲሁም ደግሞ ክሬት ፎከስ ኢንቫይሮንመንት። ፎከስ አድርጋችሁ ማሰብ፣ ማንበብና መስራት የምትችሉበትን ቦታ ማመቻቸት። አምስተኛ ፕራክቲስ ሰልፍ ዲሲፕሊን። ፈረንጆቹ በዚህ ዙሪያ የሚሉት ነገር አላቸው። ሰልፍ ዲሲፕሊን ኢስ ላይክ ኤ መስል ዘ ሞር ዩ ፕራክቲስ ኢት ዘ ስትሮንግ ጌት ኢት ይላሉ። የሆነ ነገር ስትፈልጉ በደንብ ፕራክቲስ ስታደርጉ ያንን ነገር ይቆያል እንጂ እንደምታገኙት ያሳያል። በምትፈልጉ ዙሪያ እንዲሁም ደግሞ ፖዚቲቭሊ ፕራክቲስ ማድረግ ጀምሩ። ሹርሊ ከነዚህ ውስጥ አይወጣም የእናንተ ችግር። አይ ሆፕ ጠቃሚ ቪዲዮ እንደነበረ አልጠራጠርም። ያልገባችሁ ነገር ካለ እንዲሁም ደግሞ የምትፈልጉት ቪዲዮ ካለ ኮመንት ላይ ያስቀምጡልኝ። የሁላችሁንም ኮመንት ስለመመለስ የምሰራው ቪዲዮ ደግሞ ጠቃሚ ሆኖ ከታያችሁ ላይክ እና ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።